ቀን ከ$3 በታች የሚያገኙ የኢትዮጵያ ዜጎች ቁጥር ከ43% በላይ ሊሆን እንደሚችል ተገለጸ። የዓለም ባንክ ይፋ ባደረገው ትንበያ መሰረት የኢትዮጵያ የድህነት ምጣኔ ወደ 43% ከፍ እንደሚል ገልጿል። በዚህ መሰረት በ2016 ከነበረበት የ10% ጭማሪ እንደሚያሳይ ነው ሪፖርቱ ያመላከተው። ሀገሪቱ ላለፉት 2 አስርት ዓመታት የድህነት ምጣኔ ቅነሳ ላይ በርካታ ስራዎችን ለመስራት ጥረት ብታደርግም የተሳካላት አይመስልም። የወጡ መረጃዎች እንደሚያትቱት የተለያዩ ውስጣዊና ውጫዊ ተጽዕኖች የዜጎችን የኑሮ ደረጃ ቁልቁል እየነዱት ይገኛሉ። ለዚህ ደግሞ የኮቪድ-19 ወረርሽኝ ጠባሳ፣ የትግራዩ ጦርነት፣ ድርቅ፣ የኑሮ መጋሸብና የሀገራዊ ጥቅል ምርት እድገት በየጊዜው መዳከም በምክንያትነት ተጠቅሰዋል። እናም በዚህኛው የፈረንጆቹ ዓመት 43% ይደርሳል ተብሏል። የድህነት ምጣኔ አሃዙ ምናልባትም ከዚህ የበለጠ አሃዝ ሊመዘገብ እንደሚችልም የዓለም ባንክ ሪፖርት ገልጿል።